ሰላም አለይኩም። ወአለይኩም ሰላም። ለምንድን ነው ስልክ የማታነሳላቸው? ስራ ላይ ነበርኩ። እሺ አሁን ሽማግሌዎቹ ቤት እየጠበቁ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ካሊድ ታረቀኝ ነኝ የፊልምና የማስታወቂያ ባለሙያ። ባለፈው በሰራሁላችሁ ቪዲዮ አንዳንድ ኢስላሚክ ፊልሞችን ሪኮመንድ አድርጌ ነበር በዘቡራ ፊልም ፕሮዳክሽን ስር ያለፉ ሙቪዎች ማለት ነው። ዛሬ ደግሞ ከዘቡራ ፊልም ፕሮዳክሽን ውጪ አንዳንድ ሙቪዎችን ጨምሬ ሪኮመንድ አረጋቸዋለሁ ማለት ነው። እነዚህ ሀገረኛ ፊልሞች ውስጥ የመጀመሪያው ጀዛ የተሰኘው ፊልም ይገኛል። ቢላሊ አቤት። ሁሌም ቢሆን ታላላቆችና አቅመ ደካሞችን ማገዝ አላህ ይወዳል። እሺ አንተም ብትሆን በቻልከው መጠን ለማገዝ ሞክር። እሺ እሺ። የዚህ ሀገረኛ ፊልም ደራሲና ዳይሬክተር ኢስማኤል ሐሰን ነው። በብዙ ሙቪዎች የምናውቀው ኢሳም ሀበሻ ማለት ነው። አርዱን ሲድቅ የሚለውን አይዲያ ይዞልን የመጣው በትወናው ላይ አብራር አብዱ፣ ሶፊያ መሐመድ፣ ሁሴን ከድርና ሌሎች ታዋቂ ሰዎች ተሳትፈውበታል። ሶፊያ መሐመድ ከትወና ባሻገር እዚህ ሙቪ ላይ በረዳት ዳይሬክተርነትም ሰርታለች። እንግዲህ እኛ የተቻለንን አድርገናል። ህመሙ ብሬን ቲመር ስለሆነ ኳድሮፕሌጂያ ሆኖበታል። ይህ ማለት እጅና እግሩን አጠቃላይ ሰውነቱን ፓራላይዝ ስላደረገው ሕክምናው ከባድ ስለሆነ የግድ ውጭ ሀገር ሄዶ መታከም ይኖርበታል። የፊልሙን ማጀቢያ ነሺዳ ወይም ሳውንድ ትራኩን አላህ ይራሙና መሐመድ አወል ሳላህ ሰርቶታል ማለት ነው። ፊልሙ 1 ሰዓት ከ20 ደቂቃ በላይ አየር ላይ ቆያል። በጣም የተመቸኝ ከፊልሙ ላይ ማለት ነው ቤስት ነው ዲያሎግ አስቀምጥላችኋለሁ። 30 ደቂቃ አካባቢ ላይ ያለው በእርግጥ ፊልሙ ከ10 ዓመት በላይ ሆኗል ከወጣ። አንድ ቤት ውስጥ ያደጉ ወንድማማቾች በታናሽየው ከልጅነት ጀምሮ በተያዘ ቂም ሁለቱ ወንድማማቾች የሚገቡበት ስትራግልን የሚያሳይ በጣም ሊታይ የሚገባ ቆንጆ ፊልም ነው። የዘቡራ ፊልም ፕሮዳክሽን የቴሌግራም ቻናል ላይ ፊልሙን አስቀምጥላችኋለሁ። እዛ ላይ ማግኘት ትችላላችሁ። አይታችሁ ቆንጆ ነገር እንደምትማሩበት ተስፋ አደርጋለሁ። ላ ሐውለ ወላ ቁወተ ኢላ ቢላህ። ቤቱንም አንተ ምን ሆነሃል? ላ ኢላሃ ኢላላህ። አብደላ እኔ እንደ ሙስሊም ወንድም ልምከርህ። አሁን ከወንድምህ ከአማር ይበልጥ አንተን የምታሳዝነው ሞትን አኺራን ረስተሃል። አዱንያ ማለት እንደ ጤዛ ናት። ማለዳ ታይታ ረፋድ ላይ የምትጠፋ ነገር ናት። ንቃ፣ ሳይረፍድብህ ወደ አላህ ተመለስ። በነፃ ስለሰጣችሁኝ ምክር በጣም አመሰግናለሁ። አላህ ሂዳያ ይስጥ። በሁለተኛነት የማነሳው ደግሞ ሰብት የተሰኘውን ድራማ ይሆናል ማለት ነው። ይሄ ድራማ በዘቡራ ፊልም ፕሮዳክሽን ፕሮዲስ የተደረገ ስራ ነው። የዚህ ፊልም ደራሲና ዳይሬክተር እኔው ራሴ ነኝ። እዚህ ፊልም ላይ በዛ ያሉ ካራክተሮች ተሳትፈዋል። ፊልሙ የሚያውጠነጥነው አንድ ዲን ያለው ቤተሰብ ውስጥ ያደጉ ልጆች ትምህርት ቤት በተዋወቁት አንድ አላስፈላጊ ባህሪ ባላት ሴት ምክንያት የሚገቡበትን ችግር የሚያሳይ ሙቪ ነው። ጅልባብ ይለብሱ ነበር። ከተወሰነ ታይም በኋላ ግን ፓርቲዎች ላይ ምናምን መታደም ይጀምራሉ። ከዛ በኋላ በሚደርስባት ሜን ካራክተሩ በሚደርስባት የመኪና አደጋ ምክንያት ለተውባ እንዴት እንደሚሯሯጡ የሚያሳይ ምርጥ ሙቪ ነው። እሱን እዚሁ ካርድ ላይ አስቀምጥላችኋለሁ። አይታችሁት እንደምትወዱት እንደምትማሩበት ተስፋ አደርጋለሁ።
ይስጥልኝ። ምን? የት ሆስፒታል? የት ሆስፒታል? ምንድን የተፈጠረው? በሶስተኛ ላይ ማነሳው ወይም ሪኮመንድ ማድረጋቸው ሙቪ ደግሞ የሶፊያ መሐመድን ሙቪ ነው። ቅደም ጀዛ ላይ በረዳት ዳይሬክተርና በትወና የተሳተፈችው ሶፊያ መሐመድ እዚህ ጋር ደግሞ ረምላ የሚል ሙቪ ይዛልን መታለች ማለት። ይሄም 10 ዓመት ገደማ ይሆናል ይሄ ሙቪ ከተሰራ። ረምላ የተሰኘበት ምክንያት በካራክተሯ ስም ነው ማለት ነው። ሙቪው 1 ሰዓት ከ20 ደቂቃ ያህል አየር ላይ ይቆያል። በዚህ ሙቪ ላይ ራሷ ሶፊያ መሐመድ በትወና ጀሚህ አብዱልለጢፍ፣ ኤልያስ አብዱላህ፣ ፎዚያ አወልን ጨምሮ ብዙዎች የተሳተፉበት ምርጥ ኢስላሚክ ፊልም ነው ማለት ነው። ይህንንም እንድታዩት ሪኮመንድ አደርጋለሁ። የሚያወጣነጥነው ስለ ቀድር በተለይ በደንብ ረግጦ የሚያነሳው ጉዳይ አለና ሁለት በጣም የሚዋደዱ ጓደኛ ማማቾች አንድ ሴት ያፈቅሩና ያቺን አንደኛው ያው በአላህ ውሳኔ ምክንያት እና ባለው ኢማን ምክንያት የራሱ ያደርጋታል ወይም ያገባታል። ሌላኛው ለመበቀል ያንን ጓደኛውን የሚሄድበት መንገድ ነው። እንደዚህ አይነት ጓደኛ አለን እንዴ የሚያስብል ሙቪ ስለሆነ እንድታዩት ሪኮመንድ አደርግላችኋለሁ። የዘውራ ፊልም ፕሮዳክሽን የቴሌግራም ቻናል ላይ ይሄንንም ፊልም ማስቀምጥላችሁ ይሆናል ማለት ነው። ከዚህ በኋላም እንደዚህ እየመጣው መሀል ላይ ሌሎች ኢስላሚክ ምርጥ ምላቸው ኢስላሚክ ሙቪዎች ሪኮመንድ አደርጋችኋለሁ። ከዛ ባሻገር ግን ዘውራ ፊልም ፕሮዳክሽን ከተለያዩ የመንግስትና የግል ተቋማት ጋር በመተባበር ነጻ የትምህርት እድል በግራፊክስ ዲዛይን፣ በካሜራ ወይም በሲኒማቶግራፊ፣ በቪዲዮ ኤዲቲንግ፣ በራይቲንግ፣ በዳይሬክቲንግ እና በአክቲንግ ክላስ አዘጋጅቶላችኋል ነጻ። እሱ ላይ እንድትመዘገቡ በዚሁ አጋጣሚ ለመናገር ወዳለሁ። የዛሬው ፕሮግራም ይሄን ይመስል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። መሐመድ አብዱራህማን ካሜራማን ነበር። ዳይሬክተር አብዱል መጂድ ከድር አወል። ሰላም አለይኩም። ምንድነው ይሁሉ? ምን አለ አጥራኝ ለአንድ ለሚያስቡልህ ሰው ይልቃት ስደብኝ እንዴ? እኔ አልቀበልህም። ለምን? ይሄ እኮ ያንተ ኃላፊነት አይደለም። ረምሊ ከፈቀድሽልኝ እኔ ሙሉ ለሙሉ ኃላፊነትሽን ልወስድ ዝግጁ ነኝ። ምን እያልክ ነው? ፊትም እኮ ድህነቴ ነበር አንቺን ያሳጣኝ። አሁን ግን እኔ ለአንቺ ያለኝ ምን ፍቅር ለመግለጽ እንደዚህ ሆነሽ ልቀበልሽ ዝግጁ ነኝ። ምን እያልክ ነው? እኔ እኮ የሰልማን ልጅ በወደ ያዝኩ ኒካዬንም ያላወረድኩ ሴት ነው። ታገሳለሁ፣ እስከፈለግሽው እጠብቃለሁ። እመኝ፣ ለልጁም ቢሆን ከአባቱ በላይ ሆነለታለሁ። አንቀባረሬ ነው የማሳድገው። ኧረ ፉአድ፣ እኔ ለአንቺ ያለኝ ፍቅር ለመግለጽ የተለያዩ ነገሮችን አድርጌያለሁ። ረምሊ፣ እኔ ምንም ቢሆን አይደለም አንድ ልጅ አንቺ ከመጣሽልኝ 10 ልጅ ይዘሽ ብትመጪ ልቀበልሽ ዝግጁ። ለአንቺ የተከፈተው ልቤ እኮ ለሌላ አልከፈት ብሎ ነው እስከ ዛሬ ሳላገባ የቆየሁት። በቃ ፉአድ። ረምሊ የኔ ቆንጆ ረጋ ብለሽ አስቢበት። እጠብቃለሁ። ዘቡራ ፊልም ፕሮዳክሽን